ሄርሜላ አብርሃምን አፍቅረው ነው እንጂ እንደዚህ የሆነች ለቻለችው ምንም ነገር ብላ አይደለም። ገባሻ? ገና ምንድነው ታውቃለህ? አሁን እኔ የመጣሁት ስላለፈው ታሪክ ስላጠፋሁት ነገር ለማስተካከል እንጂ ስለ ሁለቱ ፍቅር መስማት ብዬ አይደለም። ገብቶሃል አይደል? ሄርሜላ ታፍቅረውም አብርሃም ያፍቅራት እሱ አይመለከተኝም። እንደገና ደግሞ ሲቀጥል እየደወላችሁልኝ እንደዚህ ነው ምናምን እኔ በማይመለከተኝ ውስጥ አታስገቡኝ። እኔ አይመለከተኝም በቃ። ምክንያቱም ሄርሜላ ልጅ ኖራት አልኖራት እኔ አያገባኝም። ምክንያቱም እኔ ማስተካከል የምፈልገው የአብርሃምን ትዳር እንጂ የሄርሜላን ጉዳይ አይደለም። የለውም እኮ ኖርማል ነው። ገብቷል? የልጇ አባት ነው። ብትቀናበትም ውሽማ ላይ አይደለም የቀናችሁ፣ ባሏ ላይ ነው የቀናችሁ። ስለዚህ ይቅርታ። ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝዝት ይበልልን። የኛ ምርጥ ውድ ቤተሰብ እወዳችኋለሁ። ዛሬ ተመልሼ መጥቼላችሁ ነው የመጣሁት በአንዳንድ ሀሳቦች ነው። ምንድነው ሀሳቡ? እሱም ትንሽ ሰሞኑን እየተወራ የነበረው ነገር እየተወዛገበ ምናምን ነገር ከኪዬም ትዝ ካላችሁ አንድ ሁለት ተባብለን ነበር በሆነ ጉዳዩ ምንድነው ያው በሄርሜላ ልጅ ነው። ሄርሜላ ትንሽ የተሳሳተ ነገር አለው መሰለኝ እና ትንሽ ብዙ እርግጠኛ ሳሉን እንትን ያልኩበት ነገር አለ። አንዳንዴ ሰዎች ያወዛገቧቸዋል ያልሆነ ነገር ሆነ ብለው እንትን ይላሉ። እኔ ደግሞ እንደዛ ማድረግ አልፈለኩኝም ነበረ። ያው ትንሽ ብቻ አሁን ለእናንተ እንዲህ ነው ብዬ ማውራት ይከብደኛል፣ እንዴት እንደማወራችሁ ማለት ነው። ምክንያቱም እያለኝ ነበር ኪዬ፣ እኔ ነኝ ያላመንኩት ማለት እንደዚህ አይደለም ቢሆን ራሱ እንዴት እንደዚህ ይሆናል ምናምን እያለ እያስረዳኝ ነበር። እኔ ነኝ ያልተቀበልኩት። ለምን አንዳንዴ ሰዎች እንዳልኳችሁ ብዙ ነገር ነው የሚያወዛግቡት። ውጣ ውረድ ብቻ አልገባኝም። እኔ ራሱ ብዙ ያልተረጋገጠ ነገሮች አሉት እና ይቅርታ ማለት ፈልጋለሁ በዚህ አጋጣሚ። ማለት ከሆነም ሆነ ነው፣ ካልሆነም ደግሞ እኔ ምንም ስለማይመለከተኝ እዚህ ውስጥ መግባት አልነበረብኝም እና ሄርሜላንም ይቅርታ ማለት ስለምፈልግ ነው። ለዛ ነው እና ይቅርታ ኦዲየንስንም ይቅርታ ሄርሜላንም ይቅርታ። ምክንያቱም የተወዛገመ ነገር ስላለ እርግጠኛ ስላልሆንኩኝ አላመንኩበትም። ለዛ ነው እናንተ ጋር የመጣሁት። ምክንያቱም እንግዲህ የጥፋተኝነት ስሜት ስለተሰማኝ ነው ለራሴ ማለት ነው። ማለት ዝም ብዬ መቀመጥ እችላለሁ፣ ግን ለምን አይምሮ እየወቀሰኝ ስለሆነ ያ ነገር ማድረግ እንደሌለብኝ ውስጤ ስላሳመንኩት ለዛ ነው እና እንትኑን ራሱ አጥፍቼዋለሁ። ምናልባት ልታዩት ትችላላችሁ። ውስጤ ስላላመነበት አጥፍቼዋለሁ እና በጣም ይቅርታ ነው ምለው። አንዳንዴ ወሬ የሆነ ተጨባጭ ነገር ሳይኖር ሲወራ ያስጠላል። ምክንያቱም አሁን ተጨባጭ ነገር ሳይኖራቸው ነው ለኔ ያሳዩኝ ማለት ነው እንደተረዳሁት እኔ። ምክንያቱም ሌላው እንደተረዳው አላውቅም። እኔ ግን የተረዳሁበት መንገድ ልክ አይደለም ብዬ ስላሰብኩኝ ነው። ቤተሰብ ልክ ያልሆነ ነገር ልክ አይደለም ነው ማለት ሌላ ሰው እስኪያርመኝ ድረስ መጠበቅ የለብኝም እና ለዛ ነው ቤተሰብ አንዳንዴ የሆነ ወሬዎች በቃ እየተናፈሱ በሄዱ ቁጥር እየበዙ ነው የሚሄዱት እና ቤተሰብ ምንድነው ያው እኔ እንደ ቤተሰብም የተሰማኝም ነገር ስላለ ማስተካከል ስላለብኝ ብዬ አስቤ ማለት የነሱን ፍቅርና ደስታ ስለምፈልግ ነው እንደዚህ ያደረኩት ማለት ነው። የተሳሳተ ማለት ሰዎች ነግረውኝ የሆነ ባሳዩኝ ልክ ነበር የተናገርኩት እኔ። ለምን የነሱን ደስታ ፈልጌ ነው እንጂ ለማጣራት ፈልጌ ወይ ለሄርሜላ ጥላቻ ኖሮኝ የሆነ ቂምም ኖሮኝ ምናምን አይደለም። ምክንያቱም መጀመሪያም ተናግሬያለሁ ከኪዬ ጋር ምንም ያገናኘን ነገር እንደሌለ ማለት ነው። እኔ ደግሞ አንዳንዴ የሆነ ሰላምን ፈልጋችሁ ይሄ ነገር ሲመጣ በቃ አስተካክለዋለሁ በቃ ይሄ ነገር ምክንያት ይሆናል ብዬ ስላሰብኩኝ እንጂ ሌላ ነገር አስቤ ወይ ጥላቻ ኖሮኝ ለአብርሽ ጥላቻ ኖሮኝ ለሄርሜላ ጥላቻ ኖሮኝና ለሩታ በጣም ስለምወዳት ብዬ አይደለም ይሄንን ነገር ማደርገው ማለት ነው። እና ከዛ አንፃር ነበር ይሄንን ነገር ያደረኩት እና ይቅርታ ማለት የምፈልገው ለዚህ ነው። እና ኪዬንም ደግሞ አንዳንድ ነገሮች እያወራን ነበር ከሱ ጋር ራሱ ለምን ይሄ ይሆናል ምናምን ነገር ብሎ በራሱ መንገድ ነው ይሄ ራሱ እያጣራ ያለው ማለት ነው ኪዬ። እና አጣርቶ ቦታው ላይ ድረስ ይዞኝ ሄደው ሙላ እሱ ነበረ መጀመሪያ እና ነገሮች አጣርተናል። ለሱ ደግሞ ይቅርታ ማለት ፈልጋለሁ። ለምን እዛ ጋር በጣም ጓ እያልኩበት እየተናገርኩት ነበረ። ለምን ያልሆነ ነገር ስለሆነ እሱንም ማስከፍቼዋለሁ እና እየመጣ ነው ጠብቀዋለሁ። እና ቤተሰብ በዚህ ልክ ነው እንጂ ጥላቻ ምንም የለኝም እኔ ከነሱ ጋር። ምክንያቱም ነገሮችን ለማስተካከል ብቻ ስለምፈልግ ነው እንደዚህ ያደረኩት። ለምን ያንዱን ቤት ሰላም ተፈልጎ ደግሞ ያንዱን ቤት ነገር ማደፍረስ አያስፈልግም። ለምን ያልሆነ ነገር ሲወራ ያማል እና ሰውም እንዲያጠቁርብኝ አልፈልግም እኔ በራሴ ማለት ነው። ለምን እኔ የሩታን ሰላም ፈልጌ የሄርሜላን ሰላም ማደፍረስ ስለማልፈልግ ማለት ነው። ለምን እኔ አብርሃም ራሱ ከወደዳት ራሱን ነገር ካደረጋት እኔ
ምንም ላደርግ ስለማልችል ማለት ነው። እና ከዛ አንጻር ነው ቤተሰብ እንዲከፋችሁ ስለማልፈልግ ነው። ይሁን አይምሮዬ ስለወቀሰኝ ነው ለራሴ ብዬ ስላሰብኩኝ ነው እናንተ ፊት የመጣሁት። ማለት ከባድ እንደሆነ አውቃለሁ፣ ግን ምንም ማድረግ ስለማልችል ነው። ምክንያቱም እውነቱን ማወቅ ስላለባችሁ ብዬ ነው። እና ቀር እንደሚላችሁ አውቃለሁ፣ እንደሚደብራችሁ አውቃለሁ። ለምን መጀመሪያ ባልተረጋገጠ ነገር ላይ ለምን እንደዚህ ትያለሽ ልትሉኝ ትችላላችሁ። እኔ ደግሞ ተረጋግጧል ምናምን ብለው ስላሉኝ ነው ይሄ ነገር ያደረኩት። እና በጣም ይቀርታል። ኪኪ ሰላም ነው? እንዴት ነህ? ደህና ነህ? አለሁ እግዚአብሔር ይመስገን፣ ሁሉ ሰላም። ዛሬ ብቻዬን እንግዲህ ምን ላድርግ? ሁሉ መልካም። ያው በካሜራ ጠብቄሃለሁ። ቤተሰብን ሰላም በላቸው። እሺ። ሰላም ሰላም ሰላም። የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እግዚአብሔር ይመስገን ሁሉ መልካም ሁሉ ሰላም ነው። እንግዲህ ያው ዛሬ ገኒ ተራክታለች፣ ቤተሰብም ሰላም ብላኛለች። ከዚህ በፊት ብላኝ አታውቅም ነበር እና ምንድነው መሰለህ በቀደም ብዙ እየተነጋገርን ነበር በሄርሜላ ጉዳይ ገብተዋል። እና ሰሞኑን አግኝቼህ ነበረ፣ ከቪዲዮ ውጭ አግኝቻለሁ እና አንዳንድ ነገሮች እያወራን ነበረ እና ስለዚህ ያንን ነገር ደግሞ ያስተካከልከው አንተ ነህ። ስለዚህ አሁን ደግሞ እኔ ምንድነው ይቅርታ ሚዲያ ፊት ላይ ነው ያንን ነገር የተናገርኩ። ትላንት በርግጥ ተገናኝተናል፣ ይቅርታም ብዬሃለሁ። ግን አሁን ደግሞ በሚዲያ ፊት ይቅርታ መጠየቅ ስለምንፈልግ ነው። ለምን እንደዛ ተከራክረኝ እንደዛ ማመን የነበረብኝ እኔ ነኝ። ገብተዋል። ሰዎችን አምኜ ታውቂያለሽ ምን እንደሆነ አሁን እኔ አንቺን ሙሉ ለሙሉ ጥፋተኛ ማድረግ አልፈልግም። ገብቶሻል። ምክንያቱም ያው እንደ አንድ የቤተሰብ አካልነትሽ እንደ አንድ የሩታ አክስትነትሽ ነገሮችን ለማስተካከል ማውጣት አንፃር ሊሆን ይችላል ብዬ አስባለሁ። ነገሮችን ማለት ነው። ምናልባት የሚናን ጥላቻ ሊሆን ይችላል ነገር ይችላል ብዬ ያኔም ሰው ተናግረሽ ሊሆን ይችላል። ያው አንዳንዴ ደግሞ የሚናን ጥላቻ ቢሆን ነው ደግሞ ነገሮችን እንደዚህ በጭፍን መሄድ ትችል ነበረ። ከሆነም ሆነ ኦኬ አልሆነም አለፈ ማለት ትችል ነበረ እንደተረዳሁት ማለት ነው። ግን እንደዛ አይደለም ያርገሽ የነበረው ነገሮችንም በራስሽ መንገድ አጣርተሽ ሁኔታው ውስጥ ደርሰሽ ጥፋትሽን አምነሽ ይቅርታ ማለትሽ በጣም 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 ትልቅሽ ያሳያል። ያብቻላ ገመዬ ምክንያቱም ያው አንቺ ጋር የመጣልሽ ወሬ ነው። መጀመሪያ ብዬሽ የነበረው ማለት ነው። አንቺ ከመጥቶልሽ የነበረው ወሬ ነው። ምክንያቱም አንቺ እንደማንኛውም ሰው ነገሮችን ስለሰርስ ትጃል ነበረ። እንደዛው ስለነበረ ወሬ መጣልሽ። ያው ሁላችንም እኮ ያ ነገር አይተነዋል። ያብቻላ እንዳንቺ ልክ ያ ነገር ሲመጣ ተወራ ተላግጅ ተወራ። አንቺ ጋር ምነፉ የሚሆነ ሰው አድኛሽ ያ ነገር ተወራ። ግን ያ ነገርኛ ማለት እንዳሆነ አውቀን ነው ነገሮችን ገላል ዝም ብለን የነበረው። ግን ደግሞ አንቺ ጋር ነገሮች ሲደጋገሙብሽ ያው አንዳንድ ቤተሰብ አካልነቶች ነገሮችን ለማስተካከል ረጅም መንገድ ሄደሽ ሊሆን ይችላል። ወር ደግሞ ኪያ ልጅ አስፈራራው የሆነ ነገር ተባለሽ አይደለ? እውነት ስለገሽ ልጁ አስፈራርቼው አይደለም። ገባሽ አይደለ? ይሄን ነገር ደግሞ ርጠኝ ሲነግርሽ በጣም ርጠኝ ሲነግርሽ ማለት ነው። ዛሬ አንቺ ይሄን ነገር ስትይ ከተበሽ ስትይ ልጁን እያስፈራሩት ነው ወይም ደግሞ ገኒ እያስፈራሩት ነው ሊባል ይችላል። ገባሽ አይደለ? ሰው እንደፈለገ ያወራል። ነገርሻለሁ። ባለፈውም የትኛውም ሰው ተነስቶ ልጅ አላት ብሎ ካለ እውነት ልጅ አላት ማለት አይደለም። ገባሽ አይደለ? እሷ ላይ በጣም ብዙ ወሬዎች ይወራሉ። በጣም ብዙ ወሬዎች። ከዛ ነገር ማከል አንዱ ይሄ ነው ትንሹ ማለት ነው። ልጅ አላት ይባል ነገር ነው እንጂ እውነት ልጅ ሷሪ ኑሯት አይደለም ምናምን ነገር። ገባሽ ገኒ? ያው ብቻ ግን ያው አንቺ ይቅርታ ማለትሽ ነው። ችግር የለውም። ነገሮች በሙሉ አልፈዋል ምናምን ነገር። ያው ቤተሰብ እንግዲህ ገኒን ባለማወቅ ነው እውነት ስነግራችሁ። ገኒ በጣም 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 መልካም ሰው ነች። እኔም ከዚህ ብዙ ነገሮች አጥፍቼ እንግዲህ ታስተካክል ነገሮችን አስተካክል ብላ እድል ሰጠኝ የነበረችው ብዙ ነገሮችን ዳይሬክት ስታብረኝ የነበረችው እንደምታውቁት ገኒ ነች። እና እንግዲህ ዛሬ ገኒ ፋንት ፈፍታጣፋ እኔ ይቅርታ ማለት ምንኛው ምክንያት የለም እውነት ስነግራችሁ ማለት ነውና ገኒ ያይደብርሽ እና ገኒ ጋር የመጣችሁ ወይም ታሮፍ ሰዎች አላችሁ ለገኒ የመጣችሁ እንደዚህ ብዙ ሰዎች አላችሁ። ፕሊስ ያን ነገር ነው ተሰታራግጡ ብዙ ነገሮችን አታውሩ። እንደገና ያወላችሁ ከዛም አልፎ ተርፎ እንደገና ገኒ ጋር መጣችሁ ይሄ ነገር አውርታችሁ ልጅ አላት የሆነ ነገር አላት የማይባል ነገር እያላችሁ እሺ ይሄ ነገር ቢያንስ አለፈ አይደል? እንደገና ቢያንስ ወደኛ ስትመጡ ነገሮችን ምን ላምጣ ይባል ነገር እስቲ ቢያንስ አስቡና ይዛችሁ ሄርሜላ አብርሃምን አፍቅረው ነው እንጂ እንደዚህ ሆነች ልጅ አለችው ምንም ነገር ብላ አይደለም።
ገባሻ? ገንዘብ ምንድነው ታውቃለህ? አሁን እኔ የመጣሁት ስላለፈው ታሪክ ስላጠፋሁት ነገር ለማስተካከል እንጂ ስለ ሁለቱ ፍቅር መስማት ብዬ አይደለም። ገብቶሃል አይደል? ሄርሜላ ታፍቅረውም አብርሃም ያፍቅራት እሱ አይመለከተኝም። ገብቶሃል? ስለ ሁለቱ ጉዳይ ላወራክ አይደለም የጠራውክ ማለት ነው፣ እንድታወራም አይደለም። አሁን ያለፈው ታሪክ ለማስተካከል ነው እዚህ ጋር የቆምኩት። ገባህ አይደል? ያንን ጊዜ የሚፈታው ነገር ስላለ ማለት ነው። እኔ ራሴ አበላሽሁትን ነገር ማስተካከል ስለፈለኩ ብቻ ነው። እንደገና ደግሞ አስፈራርተዋት ነው ምናምን ለሚለው ይላሉ እያልክ ነበረ። ይሄንን ለሚሉት ደግሞ እኔ መልሳለኝ እኮ ገብቶሃል? ማንም አስፈራርቶኝ ማንም የሆነ ነገር ብሎኝ አይደለም። አይምሮዬ በራሱ አዞኝ ነው። ገብቶሃል? እየከሰሰኝም ስለነበረ እኔ ደግሞ ያ ነገር መሆን ስለማልፈልግ ነው እንጂ ማንም ሰው ለኔ ሊያስፈራራኝም ሊያወራኝም አይችልም በዚህ ጉዳይ። ገብቶሃል አይደል? ሲቀጥል ደግሞ ምንድነው አንተ ጥሩ ሐሳብ እያነሳህ ነበረ። ለምን እየመጣችሁ ወሬ የምትናገሩ አሉ። እንደገና ደግሞ ሲቀጥል እየደወላችሁልኝ እንደዚህ ነው ምናምን። እኔ በማይመለከተኝ ውስጥ አታስገቡኝ። እኔ አይመለከተኝም በቃ። ምክንያቱም ሄርሜላ ልጅ ኖራት አልኖራት እኔ አያገባኝም። ምክንያቱም እኔ ማስተካከል የምፈልገው የአብርሃምን ትዳር እንጂ የሄርሜላን ጉዳይ አይደለም። በቃ እኔ አይጠቅሰኝም። ስለማይጠቅሰኝ ነገር አታውሩኝ። አሁን እኔ እንደዚህ አስደበደቡኝ እንደዚህ ምናምን መገን ምናምን ባይባል ኖሮ እኔ እዚህ ውስጥ አልገባም ነበር። ስለዚህ እኔ ማንንም ማሳዘን ማንንም ማስከፋት አልፈልግም። ስለዚህ እየመጣችሁ ማንም ሰው እንዲናገረኝ አልፈልግም። በቃ በማንም ጉዳይ ላይ ማንም እንዲያወራኝ ስለማልፈልግ አንድና አንድ የሚመለከተኝ ስለ አብርሃምና ስለ ሩታ ብቻ ነው። ከዛ ውጪ ላለው ሰው ግን አይመለከተኝም። ስለዚህ አታውሩኝ ስለማይመለከተኝ ነገር በቃ። ምክንያቱም ይሄ አሁን የምታወሩ ሰዎች ታዩታላችሁ ብዬ ስለማስብ ማለት ነው። ስላነሳው ትዝ ብሎኝ ነው። ገብቷል? ስለዚህ ማንም ሰው እንዲናገረኝ አልፈልግም። በቃ እናንተ ባታወሩኝ ኖሮ እኔ መጥቼ እዚህ ጋር ከሰው ጋር አልጣላም ነበር። ስለዚህ አርፋችሁ ተቀመጡ። የሚጠቅምና ማይጠቅም ነገር ደግሞ ለይታችሁ ወቁ። ምክንያቱም ይሄ ነገር ሚዲያ ላይ መውጣት አለበት ወይ ይሄ ነገር የለበትም ወይ ብላችሁ ጠንቅቃችሁ ወቁ። በቃ አሁን እናንተ ባመጣችሁት እሳት እኛ እንድንሳሳት ነው ያደርጋችሁ። ስለዚህ በእናንተ ጥፋት እኛ መወቀስ የለብንም። ራሳችሁ ጨርሱት፣ ራሳችሁ ጋር ይቅር። በቃ እኔ ስለማንም አይመለከተኝም። ልጅ ኖረው አልኖረው የሆነ ነገር ጉዳይ ሊሰጠኝ አይችልም። በቃ አንድና አንድ ሄርሜላን አይመለከተኝም ብያቸዋለሁ። የሚመለከተኝ የአብርሽና የሩታ ጉዳይ ይመለከተኛል። በዛ ዙሪያ ላይ ብታወሩኝ ደስ ይለኛል። ከዛ ውጪ ግን ምንም አውቀው ነገር የለም። ያው እቺ ልጅ ስሜት ሰጣት ያለው ብዙ ነገሮች ተባለች አለችው አብርሃም ሳለች ማለት ነው። እንግዲህ አንቺ ልጅ ሳይኖርሽ ልጅ አላት ተብሎ ማወራት ማለት እንግዲህ እቺ ቤተሰብ አላት አይደለ? ቤተሰብ አላት። ያ ነገር ቤተሰቦች ያሉ ብዙ ነገሮች ተባለ ከዛ በፊት በጣም ብዙ ነገሮች። ይሄን ነው ሰው እየከፈለች ያለችው እኮ አብርሃም ስለወደደችው ነው እንጂ እኮ አሁን ልክ እያወራው ካለውት ኪዬ እያወራው ያለውት እንደነልሽ አይ ነገሮች እኔ አውቅሽ ምታሪ ስለፈለኩ ነገሮችን ያወቅሽ አረፍ ሳለብሽ ገባሽ አይደለ? ይሄ ሁሉ ሰው እየከፈለች ያለችው እየተሰደበች ያለችው ስም እየሰጣት ያለችው ብዙ ነገር እየተዋለች ያለችው እኮ ከአብርሃም ምን ነገር ፈልጋል? ትክክለኛ ምን ነገር አታም አይደለም። አብርሃም ስላፈቀረችው አብርሃም ስለወደደችው ነው። አንድ ነገሮችን እኮ ብለናስ እቺ ልጅ እኮ አብርሃም በፈልግ ሰዓት ነው እየሄደባት ያለው አይደለ? ከዚህ በፊት በሩታ ፊት አልፈልግሽም ሂጂልኝ ብሏት ዛሬ ድጋሚ ከዛ በኋላ ድጋሚ ነይ ብሎ ሲላት የምትሄደው ስለፈለገችው ራጭን ማታ አይደለም ምንም ማታ አይደለም። ልክ ነህ። አሁን እኔ ሌላ ውስጥ አታስገባኝ። ገብቶሃል አይደል? አሁን እኔ አንድና አንድ ነገርኩህ እኮ ስለ ሄርሜላ ላወራ አይደለም የመጣሁት፣ ስለ አብርሽ ላወራ አይደለም። ገብቶሃል አይደል? አማራጭም አላጣች እሱን እኔ የሚመለከተኝ ጉዳይ አይደለም። ሁለቱ ያውቃሉ። ገብቶሃል አይደል? አሁን አማራጭ አላጣች ብዬ አሁን መናገር በዚህ ሰዓት አስፈላጊ አይደለም። ገባ? ምክንያቱም የምታውቀው ራሷ ናት፣ የሚያውቀው አብርሃም ነው። ስለዚህ እኔ አሁን ላጠፋሁት ነገር እንጂ ነገሮች እኮ አሁን ስሚ የጋራስኩ በጣም ብዙ ነገሮች እኮ ይወራሉ እኮ አይደለ? ስለ ሩታ ብዙ ነገሮች ይወራሉ። ሩታስ ንገሪኝ፣ ለአብርሃም በጣም የከፈለችው ነገር አለ እስከ ዛሬ እየከፈለች አይደል? እሷ ሳትመጣ በፊት እየከፈለች ከመጣች በኋላ ራሱ ስንቴ አብረን እንቀጥል ብላው ስንት ጊዜ ዟይ የምትሄደው የሆነ ነገር የምታረገው እኔ የማስበው ሩታን እንግዲህ እንደ ቅናት ነው የማስበው። ገባሽ? በባሏ ብትቀናም እኮ ምንም ማለት አይደለም። ቀንታም ቢሆን ባሏ ነው። አልፈልግም ያለችው ባለ ተበል በቃ። አሁን ደግሞ ቀናች፣ ሌላ ሰው ማስገባት ስላልፈለገች
ቀናቸው ችግር የለውም። አልፈልግህም ብላ ያለችው ባይም ያስቀናታል። ችግር የለውም እኮ ኖርማል ነው። ገብቷል። የልጇ አባት ነው። ብትቀናበትም ውሽማ ላይ አይደለም የቀናችሁ፣ ባሏ ላይ ነው የቀናችሁ። ስለዚህ ይቅርታዬን ተቀበለኝ ነው ያለችው። ሌላ ምንም ያለችው ነገር የለም። እሱ ደግሞ በጣም ነው የሚወዳት። ገብቷል። ልቡን ደግሞ ከሄርሜላ ላይ ጠንቀቃ ታውቀዋለች። ለዛም ነው እንደዚህ ሆነች ያለችው። ለምን ትጫወትበታለች? አሁን እኮ ልትጫወትበት ሳይሆን አብራ እንድትቀጥል ስለፈለገች ነው። ልትጫወትበትም አይደለም። ልትጫወትበት ከሆነ እኮ አይደለም እናንተ አይደለም ሌላው ሰው እና እኛ ራሱ እናዝንባታለን። ገብቷል። መሆን የሌለበት ነገር ስለሆነ ማለት ነው። ገብቷል። አይ አሁን ደግሞ እንደዛ እንድታረግኛ ፈቃደኛ አይደለንማ። ምክንያቱም እሷም ለኛ እኩል ናቸው፣ ወልደዋል። ገብቷል አይደል? አሁን ድጋሚ እንዲጎዳ አንፈልግም እኛ። ይሄ ነገር ደግሞ ካደረገች እኛ ራሱ ነው የምናዝንባት። ገብቷል። ቤተሰቡ ሙሉ ነው የሚያዝንባት። አይደለም የእናንተ ብያለሁ እኮ አይደለም ወዲንስ የሚያዝንባት አለ፣ እኛ የምናዝንባት አለን። ጓደኞች ጋር ብዙ ሰው ነው የምትወጣው። ያ ነገር ድጋሚ ታረጋዋለች ብዬ መቼም አላስብም እኔ። ገብቷል አይደል? ይሄ ነገር ይሆናል ብዬ ስለማላስብ ነው ምነግር። እንደዛ ታረጋለች ብዬ አላስብም። ለማንኛውም ልቧ የምታውቀው ራሷ ናት። እንደዚህ አይነት ውሳኔ ውስጥ ትገባለች ብዬ እኔ አላስብም። ያኔም ከዚህ በፊት ካስታወስሽ ጠይቄሻለሁ። ሪስኩ ትወስጃለሽ ወይ ጠይቄሻለሁ አይደለ? ስጠይቅሽ ያኔ አይሩስድም አልሽኝ። እንግዲህ ተፈጥሮ ነገር ታውቂያለሽ። ተግባባና ግን ያው ዋናው እዚህ ጋር የመጣው ዋናው ሀሳቡ የፈለግሽኝ ሀሳቡ ይቅርታ ለመጠየቅ ነው። ቅርታሽን ተቀብያለሁ። ይሄነት ያው ዋናው የምፈልገው እሱ ነው። ማመንሽ ነው። ችግር የለውም። እንግዲህ ከዚህ በኋላ ደግሞ ሌላው ትምህርት ነው የሚሆነው። እንደዚህ ወሬ እያመጡ የሚያወሩ ሰዎች አላችሁ። ዝም ብላችሁ እያመጣችሁ ወሬ የምታወሩ ሰዎች ኤሜላ እንደምትሏት አይነት ልጅ አይደለችም። በጣም 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 መልካም ሰው ነች። እንግዲህ ልጅ ይኖራትም ደግሞ እምትል አይነት ሰው አይደለችም። ለቃ የምትሄድ ሰውም አይደለችም። እንኳን የገዛ ልጇን ከፋይ ቀርቶ የአብርሃም ልጅ ለማሳደግ ዝግጁ የሆነች አይነት ሰው ነች። አይ እሱ ምንድነው ታውቃለህ? ልጅ ይኖራት አይኖራት እኔ እሱን አሁን እርግጠኛ መሆን አልችልም። ገብቶሃል አይደል? እርግጠኛ ባልኩበት ነገር ላይ ማውራትም አልፈልግም። ይኖራትም ምን አይመለከተኝም፣ አይኖራትም ምን አይመለከተኝም። በቃ ከዚህ ውስጥ ራሴን ነፃ ማድረግ ስለፈለኩኝ ነው። ኖራትም ሌላ ሰው ያውጣ አይመለከተኝም። እኔ ከባህር በማይመለከተኝ ውስጥ ስለገባው ነው ይሄን ነገር። ምክንያቱም እኔ የሚመለከተኝ አንድና አንድ ነገር ያለው ከዛ ውጪ አሁን ኖራት አልኖራት ብዬ አሁን በሷ ጉዳይ ላወራ ምንም አልፈልግም። በዚህ አሁን ልጅ በተመለከተ የሚመለከተኝ ነገር የለም። በቃ ጨርሻለሁ። ገብቶሃል አይደል? ማውራትም ስለሌለብን ማለት ነው። በቃ ሌላ ሰዎች ላይ ቢወራን የሆነ ነገር ቢል ደስ ይላል። እኔ ላይ ይሄ ነገር አያምርብኝም። ገባ? መጀመሪያ የተሳሳተ ነገር ነው ሰው ብሎኛል ብዬ እንደ ህፃን ልጅ የተጎትቼ ከዛ ሰው ጋር መሄዴ ነው ምናደደው። ገብቶሃል? ህፃን አይደለሁም፣ ለራሴ አዋቂ ነኝ አይደል? ልክ እንደ አዋቂ ማሰብ ነበረብኝ። መቸኮል አልነበረብኝም። ውሳኔው ቶሎ ወስኜ የሆነ ነገር ማድረግ አልነበረብኝም። ለራሴ ስለተሰማኝ ነው። አሁን ኖራት አልኖራት ምንም ግድ ሊሰጠኝ አይገባም ማለት ነው። ገባህ አይደል? ያው እና እንደዛ ነው። ቤተሰብ እናንተንም ይቅርታ ነው የምለው። ሁሉንም ማለት አከለከለ ማለት አልፈልግም። ሁሉንም ነው ይቅርታን ተቀበሏል። ይቅር ባይ ይቅር ይባላል እና እንደዛ ነው። ቤተሰብ ተቀበሏት። ያው ነገሮችን ለማዋጋት ነው ማለት ያው ነገሮችን ለማስተካከል በሚል ነገሮችን እናስበውና አንድም እንደዛ ነው። ቢያንስ አብርሃም ኤርሚያ ጋር ልጅ እንዳላት ካወቀ ከሷ ይርቃል። ከሷ ሲርቅ ደግሞ ወደ አብርሃም ይሆናል፣ ወደ ሩታ ጋር ይሆናል። የሚመገብ ማሰብ ነው። ትክክል እንደዛ ነው ያሰብኩት እንጂ ሌላ ተንኮልም ቲቢትም አስቤ አይደለም። ለማንም ሰው ጥላቻ ኖሮኝ አይደለም። ሁሉንም በፍቅር ወዳቸዋለሁ። ከዚህ በላይ ማለት አልፈልግም። በጣም ነው የምንወዳችሁ። እሺ ደስ ይላል። ደስ ይለኛል። እሺ